Gone with the wind ነገም ሌላ ቀን ነው። እነሆ በወንድማማቾች መካከል መራር ጦርነት ተደረገ። የደቡብ ኮንፌዴሬሲው ተደመሰሰ። የያንኪ ወታደሮች በደቡብ አሜሪካ ውስጥ ሴቶችን እየደፈሩ፣ ንብረት እየዘረፉ፣ ቤት እያቃጠሉ ብዙ ጉዳት አደረሱ። ደቡባውያን የተሰበረ ቅስማቸውን እያስታመሙ ዳግም ከተሞቻቸውን መገንባት ጀመሩ። ባሮች ነፃ ወጡ። ዘረኛውን ኬኬኬ የሚቀላቀሉ ወጣቶች በዙ። ከጦርነቱ በኋላ ሌላ ሰላማዊ ጦርነት ተጀመረ። የመጽሐፉ ርዕስ Gone with the wind ነገም ሌላ ቀን ነው የሚል ነበር። ይህ መጽሐፍ የጦርነትን አውዳሚነት ቁልጭ አድርጎ የሚያሳይ ነው። በተለይ የእርስ በርስ ጦርነት መዘዙ ብዙ ነው። ዳፋው ለትውልድ ይተርፋል። ቁስሉ ቶሎ አይጠግም። ነገም ሌላ ቀን ነው ለኢትዮጵያውያን ብዙ ትርጉም ያለው መጽሐፍ ነው። መጽሐፉ ስለ አሜሪካ የእርስ በርስ ጦርነት ነው። እኛም እስካሁኗ ቅጽበት የእርስ በርስ ጦርነት ውስጥ ነን። ነገር ግን ከዚህ ባሻገር መጽሐፉ ለማንኛውም ሰው ስሜት ይሰጣል። ምክንያቱም መጽሐፉ በኃይለኛ ወጀብ ውስጥ እንኳን ስለማይንበረከከው ስለ ሰው ልጅ ጽኑ መንፈስ ስለሆነ ነው። መጽሐፉ ውስጥ ነጮች የበላይ ጥቁሮች የበታች ሆነው ከመቀረጻቸውም በላይ ጥቁሮች ባርነትን በደስታ ተቀብለው እንደሚኖሩ ተገልጿል። እንዲያውም አንድ አንባቢ ነገም ሌላ ቀን ነው ማለት ደራሲዋ ማርጋሬት ሚሼል ለዘረኝነት የጻፈችው 1200 ገጽ የፍቅር ደብዳቤ ነው ብሎ ነበር። እንዲህ ያለውን ጽንፈኛ ዘረኝነት አፍንጫችንን ይዘን ታግሰን ካነበብነው መጽሐፉ ብዙ ቁም ነገር አለው። ዘረኝነት የልብ ወለዱ አብይ ጭብጥ አይደለም። መጽሐፉ ስለ ጦርነት አውዳሚነትና ስለማይበገረው የሰው ልጅ መንፈስ ለማንም ትርጉም የሚሰጥ ትልቅ ጭብጥ ነው። መጽሐፉ ብዙ ንግግር የለውም። ይልቅ ደራሲዋ ታሪኩን በትረካ ትነግረናለች። የትረካ ችሎታዋ ግሩም ስለሆነ አንባቢ በመቶ የሚቆጠሩ ገጾችን ሳይሰለቸው ያነባል። ይህን መጽሐፍ ጽፎ ለማጠናቀቅ 10 ዓመት ፈጅቶባታል። ተወዳጅነቱ የመነጨውም አንድም ከዚህ ነው። ወይንም ሆነ መጽሐፍ እስኪበስሉ ጊዜ ይወስዳሉ። ነገም ሌላ ቀን ነው ስለ ስካርሌት ኦሃራና ስለ ሬት በትለር የፍቅር ታሪክ አይደለም። ስለ መራር የህይወት ገጽታና ስለ ሰው ልጅ ጽኑ መንፈስ ነው። ጊዜው 1860 ነው በእነሱ አቆጣጠር። ሬት በትለር 35 ዓመት ሞልቶታል። የእርስ በርስ ጦርነቱ ሊጀመር ሁለቱም ወገኖች የጦርነት ድቤ እየደለቁ ነው። ደቡባውያኑ ሰፋፊ የጥጥ እርሻ ያላቸው ሀብታሞች ናቸው። እርሻው የሚለማው በባሮች ጉልበት ነው። ሰሜናውያኑ በበኩላቸው ባርነትን አጥፍተው ሕገወጥ አድርገውታል። በምትኩ ትላልቅ ኢንዱስትሪዎችን ተክለዋል። አብርሃም ሊንከን ለፕሬዝደንትነት ሲወዳደር ከተመረጠ ባርነትን ከመላው አሜሪካ እንደሚያጠፋ ቃል ገባ። ምርጫውን ሲያሸንፍ የገባውን ቃል ኪዳን ለመጠበቅ ሥራውን ጀመረ። አንድ ሀገር በሁለት የተለያየ ሥርዓት መተዳደር እንደሌለባቸው አወጀ። ይህኔ ሁለቱም ወገኖች ተቆጡ። ደቡባውያኑ ያላቸው አንድ ነገር ሰፋፊ እርሻ ነው። ባርነት ከተወገደ እርሻውን ማን ያለማላቸዋል? በባሮች ትከሻ ላይ ቀለል ያለ ኑሮ የሚኖሩ ሕዝቦች ነበሩ። የባርነት ሥርዓትን ማፍረስ ያንን የተንደላቀቀ ሕይወት ማሰናበት ሆነ። ሬት በትለር ግን እንደ ሌሎቹ ደቡባውያን አይደለም። የኮንፌዴሬሲው ባንዲራ ሲውለበለብ ሰውነቱን አይወረውም። ብሔራዊ መዝሙር ሲዘመር አይነሽጠውም። እንዲያውም ሬት እንዲህ ይላል፣ ሀገር ስትበለጽግ አብሮ ሀብታም መሆን ይቻላል። በተቃራኒው ዓለም ወደ ውድቅት ስትንደረደር የበለጠ እጥፍ ሀብታም መሆን ይቻላል። በዚህ ፍልስፍና እየተመራ ሬት በሙሉ ኃይሉ ወደ ኮንትሮባንድ ንግድ ውስጥ ይገባል። ጦርነቱ ከተጀመረ በኋላ የማይሸጠው ቁሳቁስ አልነበረም። ከሽቶ እስከ መሐረብ፣ ከመጠጥ እስከ ልብስ። ሬት በትለር መላው ሀገር ወደ አመድነት ቢቀየር ግድ የሚሰጠው ሰው አልነበረም። ለእሱ ዋጋ ያላቸው ነገሮች የንግድ ሥራውና ትርፉ ብቻ ናቸው። ጦርነቱ ሲገባደድ ሬት ሚሊዮነር ሆኗል። ይህ ሀብት በብዙሃን ደም የተገኘ ነው። ሬት በተደጋጋሚ የሚጠቀምባት አንድ ሐረግ አለችው። እንደ እውነቱ ከሆነ ውዴ ምንም ግድ አይሰጠኝም። አዎ ሬት ግድ አይሰጠውም።
ሀገሪቷ በእሳት ብትነድ ግድ አይሰጠው። ሚሊዮኖች ቢሞቱ ግድ አይሰጠው። ኢኮኖሚያዊ፣ ማኅበራዊ፣ ፖለቲካዊ ቀውስ ቢሰፍን ግድ አይሰጠው። ለሬት ግድ የሚሰጠው አንድ ነገር ብቻ ነው፣ ገንዘብ፣ እጅግ ብዙ ገንዘብ። ገንዘብ የሚያስገኝለት ከሆነ ለመስዋዕትነት የማያቀርበው ነገር የለም። ዓለማችን ወደ ሲኦል የምትንደረደረው በእንደነዚህ አይነት ሰዎች ነው። ነገም ሌላ ቀን ነው ውስጥ በጣም የምወዳት ገጸ ባህሪ ሜላኒ ሃሚልተን ነች። ልቧ ትልቅ ነው። ያለምንም ተቀጥላ ምክንያት ሁሉንም እኩል ትወዳለች። 5 ደቂቃ አብሯት ያሳለፈ ሁሉም ይወዳታል። ነፍሷ ታታዊ ባህሪ ያላት፣ ሰዎች ለራሳቸው እንኳን የማይታያቸውን ጥሩነት በማየት ዘወትር ታስደንቀኛለች። ታዲያ እንዴት ይህ አሮጌ መጽሐፍ በእኔ ውስጥ አዲስ ሐሳብና ስሜት ፈጠረ ብዬ ስጠይቅ መልሱ ብሩህ ሆኖ ይታየኛል። ምንም እንኳን መጽሐፉ ባይለወጥም እኔ አንባቢው ተለውጫለሁና ነው። እኔ ስለወጥ አሮጌውን መጽሐፍ የማይበት መነጽር አዲስ ነው። ፍጹም ከተለየ አቅጣጫ ወይም ፐርስፔክቲቭ ነው ታሪኩን፣ ገጸ ባህሪያቱን የሚያየው። ታላቅ የሥነ ጽሑፍ ሥራን እንደ መልክ መስታወት ቁጠረው። መስታወቱ ባይቀየርም የምናየው ምስል ግን ከዕድሜያችን ጋር ይቀያየራል። ይህ ነው ዘመናዊ ሽሬ ሥነ ጽሑፍን ከሌላው የሚለየው። አንድን ዜና ደጋግማችሁ ብታነቡት ያው ዜና ነው። ሌሎች ተራ መጽሐፍትም እንዲሁ ናቸው፣ ቢነበቡ ለዕለት ፍጆታ ብቻ። ዘመናዊ ሽሬ ሥነ ጽሑፍ ግን ልክ እንደ ሰምና ወርቅ ነው። እየደጋገማችሁ ስታነቡት ተደብቆ የነበረ ወርቅ ታገኙበታላችሁ። በማያልቅ የእርስ በርስ ጦርነት ውስጥ ለምንኖረው እኛ ይህ መጽሐፍ ትልቅ መልእክት አለው። ከታሪክ የምንማረው ከታሪክ አለመማራችንን ነው ይባላል። እንኳን ከአሜሪካ የእርስ በርስ ጦርነት ከራሳችንም ታሪክ አልተማርንም። በናፍቆት የሚጠበቅ የኦሎምፒክ ውድድር ይመስል በየ10 ዓመቱ ጦርነት እንገጥማለን። በአሜሪካ ስነ ጽሑፍ ውስጥ ከምወዳቸው ልቦለዶች አንዱ ጎን ዊዝ ዘ ዊንድ ነው። የጦርነትን አስከፊነት፣ የሰው ልጅ ቆራጥ መንፈስን፣ አልበገር ባይነትንና አሸናፊነትን የሚያስረግጥ ነው። ከጦርነቱ በፊት ደቡባዊ አሜሪካ በባሮች ጉልበት የሚለማ ሰፋፊ የጥጥ እርሻዎች ነበሯቸው። የደቡባውያኑ ሀብት ጥጡ ነበር። ጥጡ ደግሞ የባሮች ጉልበት ውጤት ነው። ያለ ባሮቹ ጥጡ የለም። ያለ ጥጡ ደግሞ ደቡባውያኑ የሉም። ዘና ያለ ሕይወት የሚኖሩት በባሮቹ ጉልበት ነበር። አብርሃም ሊንከን በ1860 ለፕሬዝዳንትነት ሲመረጥ ባርነትን ለማጥፋት ቆርጦ ነበር። ደቡቦቹ ግን መስሚያ ጆሮ አልነበራቸውም። ኮንፌዴሬሲ ብለው የራሳቸውን ሀገር መሰረቱ። የእርስ በርስ ጦርነት ያኔ ተጀመረ። ጦርነት አስቀያሚ ነው። የእርስ በርስ ሲሆን ደግሞ ይብሳል። ጦርነት የመቁሰል፣ የስቃይ ሀገር፣ የመታመም፣ የሞት ቀዬ ነው። በእርስ በርስ ጦርነት አሸናፊ የለም። አሸናፊውም ይቆስላል፣ ይሞታል። በአጠቃላይ ጦርነት የሚናፈቅ ነገር የለውም። አንዴ ስለ ጦርነት ያነበብኳት ነገር ነበረች። ብልህ መሪ ጦርነትን አይፈልግም፣ ግን ሁሌ ለጦርነት ዝግጁ ነው። ጦርነት በሙሉ አቅማችን ልናስወግደው የሚገባ ነገር ነው። ጦርነት መግጠም ያለብን ከተገደድን ብቻ ይሆናል። ለማንኛውም ደቡቦቹ በጦርነቱ ተሸነፉ። መንፈሳቸው ግን አልተሰበረም። ሺዎችን ቀብረዋል። ሺዎች አካለ ጎደሎ ሆነዋል። ከተሞቻቸው ተቃጥለዋል። ግን አሁንም በልባቸው ውስጥ ተስፋ አለ። በእጆቻቸው ውስጥ እንጥፍጣፊ ጉልበት አለ። ፊኒክስ የምትባለው ወፍ ከአመድ ውስጥ ነፍስ እንደምትዘራ ደቡባውያኑም እንዲሁ ከትቢያ ላይ ይነሳል። በሌላ በኩል ሳስበው ጦርነቱ ነሰሰሪ ኢቫል ሆኖ ይታየኛል። ሁለት የተለያየ ስርዓት አፍርሶ የተባበረ አንድ ጠንካራ ሀገር ለመገንባት ጦርነት አስፈላጊ እንደነበር። ሳይደፈርስ አይጠራም፣ ሳይጣመም አይቃናም እንዲል የአማርኛ ተረት። ብረትም የሚጠነክረው እሳት ውስጥ ቆይቶ በደንብ ሲቀልጥ ነው። ነገም ሌላ ቀን ነው። ከ1000 በላይ ባሉት ገጾች ይህንን ሁሉ ታሪክ ይነግረናል። ደራሲዋ ማርጋሬት ሚሸል የትረካ ጠቢብ ናት። አተራረኳ አፍ ያስከፍታል። ማንም ሰው ቢያነበው የሚያዝናናና የሚያስተምር ሆኖ ያገኘዋል። እንግዲህ ማርጋሬት ሚሸል የጻፈችው ታሪካዊ የፍቅር ልብ ወለድ ነው። ይህም የ3 ነገሮች ጥምረት ነው።
የታሪክ የፍቅርና የልብ ወለድ። የልብ ወለዱ ገጸ ባህሪ ስካርሌት ኦሃራ ትባላለች። ከጦርነቱ በፊት ቀበጥባጣ የጥጥ እርሻ ባለሀብት ልጅ ነበረች። ጦርነቱ ብዙ ለውጥ አመጣ። ደቡቦችን በኢኮኖሚም በማኅበራዊም እስከ መጨረሻው ለወጣቸው። ስካርሌት 3 ጊዜ ታገባለች። አንዱም ግን ለፍቅር አልነበረም። ለስካርሌት ወንዶች ሌላ በተጓዳኝ ለምትፈጽመው ነገር ማሳኪያ ጠጠሮች ናቸው። በቃ ስካርሌት ጦርነቱ በፈጠረው አዲስ ዓለም ተቋቁሞ ለመኖር ትለወጣለች። እንደ እስስት ራሷን ትቀያይራለች። በሰዎች ስሜት ጥባጥቤ ትጫወታለች። በታሪክ ውስጥ ስካርሌት የደቡብ ተምሳሌት ናት። በጦርነትና በመልሶ ግንባታው ወቅት በደቡብ ላይ የደረሰውን ክፉ ነገር ሁሉ ስካርሌት ሕይወት ውስጥ እናየዋለን። ልብ ወለዱ የሚጀምረው ታራ ነው። ታራ ሰፊ የጥጥ እርሻ ነው፣ በባሮች ጉልበት የሚለማ። እዚህ የተትረፈረፈ ሀብት፣ የተደላደለ ኑሮና በፈንጠዝያ የደመቀ ሕይወት ነበር። ይህ ደቡባውያን ሁሉ የሚያፈቅሩት ሕይወት ነው። ወደ ጦርነትም የገቡት ከዚህ ተናፋቂ ሕይወት ላለመነጠል ነበር። በጦርነቱ ግን ደቡብ ተሸነፈ። አሮጌው ደቡብ ሞቶ አዲስ ደቡብ ተወለደ። ጦርነቱ ማኅበራዊና ኢኮኖሚ ለውጥም አምጥቷል። ከአዲሱ የካፒታሊዝምና የኢንዱስትሪያላይዜሽን ለውጥ ጋር አብረው መንፈስ የቻሉ ከፍ ወዳለ ማኅበራዊ እርከን ላይ ወጥተዋል። ስካርሌት የምትወደው አሽሌ ዊክስን ነው። ደራሲዋ ማርጋሬት ሚሼል እንዲህ ትላለች፣ ስካርሌት ጠይቃ የተከለከለችው ነገር ቢኖር አሽሌን ብቻ ነው። ሰው ደግሞ የተከለከለውን የበለጠ ይፈልገዋል። ስካርሌት መላ ሕይወቷን አሽሌን ስትፈልግ ኖረች። ግን አሽሌን ስታገኘው ለካስ በውስጧ ለሱ የነበራት ፍቅር ሁሉ ሞቷል። ስካርሌት ሐሳባዊ አይደለችም፣ የተግባር ሰው ናት። የምትፈልገውን ነገር እንዴት ማግኘትና መውሰድ እንደምትችል ብቻ ነው የምታስበው። ፕራግማቲክ ናት። ደቡብ እየተለወጠ ነበር። ይህም ልብ ወለድ ከደቡብ ጋር አብሮ መለወጥ የሚችል ዋና ገጸ ባህሪ ይፈልጋል። ያ ገጸ ባህሪ ስካርሌት ኦሃራ ነበረች። ሬት በስለር ስካርሌትን ይወዳት ነበር። እንደሚያውቃቸው ሌሎች ሴቶች አይደለችም። በእርግጠኝነት መናገር የሚችለው ሬት በስለር በፍቅር የወደቀው በውብ ፊቷ ሳይሆን ከእሳቱ መንፈሷ ጋር ነበር። እሷ ግን እሱን መውደድ ስትጀምር እጅግ ረፍዶ ነበር። ሬት ለስካርሌት የነበረው ፍቅር ሙሉ ለሙሉ ተሟጦ አልቆ ነበር፣ ልክ እሷ ለአሽሌ የነበራት ፍቅር እንዳለቀው። የመጽሐፉ ተደጋጋሚ ጨብጥ ትናንት ከነፋሱ ጋር አብሮ ሄዷል፣ ነገ ግን ሌላ ቀን ነው ይላል። ስካርሌት በዚህ ጦርነት ብዙ ነገር አታለች፣ በቁስም በስሜትም። ሰፊው የጥጥ እርሻ ታራ ወድሟል። እናቷ ሞታለች። አባቷ አእምሮ ተነክቷል። የሆነ ሁሉ እውነት ሳይሆን ክፉ ቅዠት ነው የሚመስለው። ስካርሌት ግን ምንም ቢደርስባት አትበገርም። ስለ ትናንት ስታለቅስ አትገኝም። ስካርሌት የምታስበው ነገን እንዴት ብሩህ እንደምታደርግ ነው። ይህ ብቻ አይደለም። ስካርሌት በወንዶች ዓለም ሴቶች የማይሞክሩትን ነገር እየሰራች እንደ ወንድ ነው የኖረችው። ጄራርድ ወንድ ልጅ አልወለድም። ስካርሌትን እንደ ወንድ ነው ያሳደጋት። ከጦርነቱ ጋር ተያይዞ የመጣው ጾታ ተኮር ማኅበራዊ ለውጥ እንደ ስካርሌት ላሉ ሴቶች ፊት አውራሪ ነበሩ። ስካርሌት ለዘመናት የኖረውን የወንዶች ዓለም ሥርዓት ለመገዳደር አልሰነፈችም። ልቦለዱን የጻፈችው ሴት ደቡባዊት ናት። አትላንታ ተወልዳ ያደገች፣ በጦርነቱ ታሪክ ጥርሷን የነቀለች ጋዜጠኛ ናት። ታሪኩን ስትጽፈው ከደቡብ አንጻር ነው። በዚህም መጽሐፉ ባርነትን ቢያሞግስ አንደነቅም። ከዚህ በተጨማሪ የመጽሐፉ መንፈስ ሰሜኑን በዳይ ደቡቡን ተበዳይ አድርጎ ያቀርባል። ግን የሚጠበቅ ነው። ከሰሜኖቹ አንጻር የተጻፈ ልቦለድ ብናነብ ከዚህ ተቃራኒ ነገር እንደሚገጥመን አያጠራጥር። ምንጊዜም ታሪካዊ እውነት ከታሪክ ጸሐፊው ተለይቶ ሊታይ አይችልም። አዎ ደራሲዋ ኮንፌዴሬሲዮን ታገነዋለች፣ የባርነት አስከፊነት ታሳንሰዋለች። ኬኬኬ ለሚባሉ ዘረኛ ቡድኖችም የማርያም መንገድ ትሰጣቸዋለች። ለዚህ ነው ታሪክ ስትሰማ ምን ከሚለው ቀጥሎ ማን የሚለውን ማስከተል የሚያስፈልገው። በእርግጥ ደራሲዋን እንረዳታለን። ጦርነቱ የተደረገው በደቡብ ምድር ነው። የነደደችው አትላንታ ነች። የወደመችው ታራ ናት። የጋየችው ጆርጂያ።
ለደቡቦቹ እንጂ ለሰሜኖቹ ወግና እንደማትጽፍ መረዳት ቀላል ነው። ጦርነት በሰው ልጆች በንብረትም ሆነ በስነ ልቦና የሚያደርሰውን ጉዳት መጽሐፉ በዝርዝር ይገልጻል። ስካርሌትና ሬድ ራስ ወዳድ ስግብግብ ገጸ ባህሪዎች ናቸው። ነገር ግን እንረዳቸዋለን። ሰዎች በአስቸጋሪ ዓለም ውስጥ ተቋቁሞ ለመኖር ብዙ ነገር ያደርጋሉ። የእነሱም ከዚህ የተለየ አይደለም። ሰው የመሆን ድካም ነው። በልብ ወለዱ ውስጥ ታራ የደቡብ ተምሳሌት ነው። ስካርሌት ታራን ለማዳን የምታደርገው ጥረት ደቡባውያን ደቡብን ለማዳን የሚያደርጉት ጥረት ተምሳሌት ነው። ከጦርነቱ በኋላ ደቡባውያን እንደ ስካርሌት ይቀየራሉ። የመጽሐፉን ዘረኛ ድምፀት እኔ ጸረ ዘረኛ የሆነ መጽሐፍ ዘረኛ ገጸ ባህሪ ሊኖረው ይችላል። ይህ መጽሐፍ ግን ሁሉን አዋቂ ተራኪ ያለው። ይህ ተራኪ የየትኛውም ገጸ ባህሪ አመለካከት ያልሆነ ዘረኛ ሐሳብ በተደጋጋሚ ያራምዳል። በጣም አስገራሚው ነገር የጦርነቱ መነሻ ምክንያት ባሮች ናቸው። ታዲያ ጦርነቱ ተደርጎ ደቡቦቹ ተሸንፈው የሕይወት ዘያቸው ዳግም ላይመለስ ተሸኝቶ ዘረኝነታቸው ግን እንደ ድሮው ነው። ደቡቦቹ ምድራቸው ተለወጠ እንጂ ውስጣቸው ያው ነው። ደቡቦቹ የጥጥ እርሻቸውንና ባሮቻቸውን ብቻ አይደለም ያጡት፣ አጠቃላይ የኑሮ ዘይቤያቸውንም እንጂ። ሰዎች በባህሪያችን የለመድነውን የሙጥኝ ብለን መቀጠል እንፈልጋለን። ጥሩ ለውጥ እንኳን ቢሆን ለውጥ ሁሌም አስፈሪ ነው። ልዩ ስነ ጽሑፍ በገጸ ባህሪ አቀራረጽ የተካነ ነው። ነገም ሌላ ቀን ነው ላይ የምናየው ከዚህ የተለየ አይደለም። ስካርሌት ኦሃራንና ሬት በስለር በስነ ጽሑፍ ዓለም ከተቀረጹ ታላላቅ ገጸ ባህሪዎች መካከል ናቸው። በመጨረሻ ነገም ሌላ ቀን ነው እንዴት ተጻፈ? ደራሲዋ ማርጋሬት ሚሼል ለአትላንታ ጆርናል የምትጽፍ ጋዜጠኛ ነበረች። ይሁን እንጂ የመኪና አደጋ ደርሶባት ከቤቷ አለች። ቁርጭምጭሚቷ ላይ ያጋጠማትን ጉዳት ማስታመም ጀመረች። ታዲያ ያኔ ኢንተርኔትም ሆነ ሳተላይት ቲቪ አልነበረም። ከዋጣት ድብርት ለመላቀቅ ማድረግ የቻለችው አንድ ነገር ብቻ ነው፣ መጻፍ። ለሚቀጥሉት 10 ዓመታት ሳታቋርጥ ጻፈች። ይህኔ ነገም ሌላ ቀን ነው ተወለደ። ትንሿ የቁርጭምጭሚት አደጋ ትልቅ ልቦለድ ሰጠን። ወደ አማርኛ ሲተረጎምም 10 ዓመት የፈጀ ሌላ አስደናቂ ታሪክ አለው። የመጽሐፉን መግቢያ ስታነቡ ታገኙታላችሁ። መልካም ንባብ። አበቃው።